ፋኖ ምርኮኛ ሊለቅ ነው። የአማራን ሕዝብ ክብር ለማስጠበቅ ቀሌት እየተፋለመ የሚገኘው ፋኖ በተለያየ ጊዜ በተደረገ አውደ ውጊያዎች የማረካቸውን የአብይ አህመድ ወንበር አስጠባቂ ቡድን አባላትን ወደ አካባቢያቸው ሊልክ መሆኑ ተሰምቷል። መንግስት የከፈተው ከባድ ዘመቻ በፋኖ ኮማንዶዎች ከሽፏል። ምሬ ወዳጆ ሊከብ የገባው ጦር ከፍተኛ እርምጃ ተወስዶበታል። የፋኖ ኮማንዶዎቹ ሶስቱን ካምፖች ተቆጣጥረዋል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። የመንግስት አደገኛ ሰነድ በፋኖ እጅ ገብቷል። የአማራ ሕዝብ የአይን ብሌን የሆነው ፋኖ አደገኛው ሚስጥር በደህንነት ተቋሙ በኩል ማግኘቱን ገልጿል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም የአብይ አህመድን ከባድ ሴራ ማክሸፉን ገልጿል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባችሁንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ይጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ፋኖ ምርኮኛ ሊለቅ መሆኑ ተሰምቷል። የአማራን ሕዝብ ክብር ለማስጠበቅ ቀሌት እየተፋለመ የሚገኘው ፋኖ በተለያየ ጊዜ በተደረጉ አውደ ውጊያዎች የማረካቸውን የአብይ አህመድ ወንበር አስጠባቂ ቡድን አባላትን ወደ አካባቢያቸው ሊልክ መሆኑ ተሰምቷል። ከዓመት በፊት ቀይ መስቀልን ጨምሮ ለበርካታ ዓለም አቀፍ ተቋማት ምርኮኛ የመቀልብ አጥቻለሁ በሚል ጥሪ አቅርቦ ሰሚ ያጣው ፋኖ የምርኮኛ ሰልፍ ካስደረገ በኋላ መልቀቁ የሚታወስ ነው። ዓለም አቀፉን የምርኮኛ ጠብቆ ካለው አጉርሶ ከለበሰው አልብሶ ምርኮኛን እየቀለበ የሚገኘው ፋኖ መጪው ክረምት ከመግባቱ በፊት ምርኮኛን ለመልቀቅ መወሰኑ ነው ምንጮቻችን የገለጹት። በሺዎች የሚቆጠሩ ምርኮኞችን ይዞ ባረፈ በወጣ ወደ ወረደበት ሁሉ ይዞ በመንቀሳቀስ እያስተዳደረ የሚገኘው ፋኖ ለምርኮኞች የትራንስፖርትና የልብስ መሰል ወጪዎችን በመስጠት ነው ወደ ቤተሰብ ለመላክ ያሰበው የተባለ ሲሆን ማንነታቸውን የሚገልጽ መታወቂያ ለሌላቸው ምርኮኞቹም እነሱን የሚገልጽ መታወቂያ ሰርቶ እንደሚሰጥም ተገልጿል። ይበንዲ እንዳለ በርካታ ሰራዊት አስማርኮ የተበታተኑ ክፍለ ጦሮችን አድማ ብተናና ሚኒሻ እያሟላ ያለው የአብይ አህመድ ወንበር አስጠባቂ ቡድን ተማረከ ሰራዊት የለኝም በማለት በርካቶችን ክዷል። በሌላ መረጃ ከባዱ ዘመቻ በፋኖ የበላይነት ተጠናቋል። የአብይ አህመድ ወንበር አስጠባቂ ቡድን በፋኖ ኃይሎች ላይ የከፈተው ከባድ ዘመቻ በርካታ ታጣቂዎችን አሳጥቶታል ተብሏል። በአራቱም የአማራ ወረዳዎች በማዕበል የገባው ያገዛዙ ታጣቂ ቡድን ከባድ ምት የደረሰበት ሲሆን የመከላከያ ሰራዊት ያቀደው የፋኖ አመራሮችን ኢላማ ያደረገ ጥቃት በፋኖ ኮማንዶዎች መመከቱን አዛዦቹ ገልጸዋል። በዚህ የአብይ አህመድ ታጣቂ ቡድን ከባድ ዘመቻ ዋርኮ ምሬ ወዳጆን ለመያዝ ወደ ወሎ ያቀነው መከላከያ በተፈጸመበት ድንገተኛ ከበባ 3 ካምፖች የፈረሱበት ሲሆን ከመቶ በላይ የሚሆኑት የሰራዊቱ አባላትም እስከ ወዲያኛው መሸኘታቸው ተነግሯል። ሌሎች ከ50 በላይ የሚሆኑ ታጣቂዎች ደግሞ ምርኮኛ ሆኑ ሲሆን በቁጥር ጥቂት የማይባሉ በርካቶች ወደ ወልዲያ ለሕክምና ሲጓጓዙ ውለው አድረዋል። ሮቤትና ለውሃ ግንባር በተደረገ ከባድ ዘመቻ ዋርኮ ምሬ ወዳጆ ሊዝ የገባው ጦር ባድ መስዋዕትነትን ከፍሎ ተመልሷል። ሁሉ ግንባር ከባድ ሽንፈት ያስተናገደው ቡድኑ እነዘመነ ካሴን ከበብ ያለው በሚል ሰከላ ላይ ከበድ ያለ ጥቃት ቢከፍትም ክንዳቸው እንደ ፍምሳት የሚጋረፉት የበላይ ተንፋሾች በፈጸሙት ድንገተኛ ከበባ በርካታ ያገዛዙ ሰራዊት እስከ ወዲያኛው መሸኘቱ ተነግሯል። የአማራን ምድር ሙሉ በሙሉ በፋኖች አስገባለሁ ብሎ ከባድ ዘመቻ የከፈተው ቡድኑ መጪው ክረምት ሳይመጣ በድል ማጠናቀቅ አለብኝ ብሎ ቢያቅድም የኦፕሬሽን መሐንዲሶቹ ፋኖች በፈጸሙት ከባድ ዘመቻ የነብራኑ ጁላን የድል ምኞት አክሽፈውታል። በዚሁ ከባድ ዘመቻ በጎንደርም ተመሳሳይ ጥቃት የተከፈተ ሲሆን ለጎንደር ከተማ ቅርብ ርቀት በሚገኙ ቦታዎች በተደረገ ከባድ ውጊያ የፋኖ ኃይሎች ያልተጠበቀውን ከባድ ድል ተቀዳጅተዋል ተብሏል። በሌላ በኩል ያገዛዙ ቅድ እጃችን ገብቷል ሲል ፋኖ አስታውቋል። በንስሮቹ ረፍት ያጣው የስርዓቱ አገዛዝ ከ21 እስከ 22 በአማራ ክልል ባሉ የዞኑን የሃይማኖት አባቶች የአገር ሽማግሌዎች ባህር ዳር ላይ ሰብስቦ ክልል አቀፍ የሽምግልና መማክርት የምስረታ ማብሰሪያ ጉባኤ በሚል እያካሄደ ይገኛል ብለዋል። የመተዳደሪያ ደንብ ባለ 22 አንቀጽ አዘጋጅቶ በንባብም አሰምቷል ያለው ፋኖ መተዳደሪያ ደንቡ ተፈጻሚ እንዲሆን ከ22 ዞኖች ከተውጣጡ 9 አመራሮች መርጦ አድርጓል። አገዛዙ ለራሱ እንዲመቸው አድርጎ በጽሁፍ ካዘጋጀ በኋላ የሽማግሌ መማክርት ብሎ የሰየመው የአቋም መግለጫ የመማክርት ሽማግሌዎች ኃላፊ በሆነ ግለሰብ እንዲነበብ ተደርጓል። አገዛዙ ከዚህ ቀደም የሰላም ካውንስል በሚል አቋቁሞ እንደነበር አይረሳም። ነገር ግን በንስሮች ዘንድ ቅቡልነት የሌለውና የአገዛዙ ስርዓት አስፈጻሚ መሆኑ ሲታወቅበት የተደራጀው የካውንስሉ አባል መፍረሱ ይታወቃል። ይህ በአገር ሽማግሌዎችና በሃይማኖት አባት ስም የተደራጀ ስብስብ ላይ እርምጃ መውሰድ ይገባል። ምክንያቱም የአማራ የህልውና ጉዳይ በቄስ በሸክ በሽማግሌ የሚመለስ አይደለምና ብሏል ፋኖ።
በሌላ በኩል የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ቀጠናዎች ውስጥ በጀግኖች ብርቱ ክንድ አገዛዙ ያቀደው የዋይታ ሰልፍ ሳይሳካ ቀርቷል ብለዋል። አገዛዙ በቢቸና በቀዩ በደጀንና በድኋ ከተሞች የቤተ ክርስቲያን የሚገኙ አገልጋይ ካህናትን ለሰልፍ ካልወጣችሁ በሚል የማስፈራሪያ ዛቻ ወደ አስፓልት መንገድ እንዲወጡ አድርጓል። ከዚህ በተጨማሪም የመንግስት ሰራተኛውን የፊርማ ናሙና ብቻ አስቀምጡ የሚል የማታለያ ቃላት በመጠቀም ለይስሙላ በአስፓልት መንገድ ላይ እንዲታዩ አድርጓል። ከዚህ ጋር ተያይዞ ደግሞ በድኋ ከተማ ላይ አገዛዙ ያሰበውን ሳያሳካ ቀርቷል ብሏል ፋኖ። በሌላ መረጃ ህወሓት ከፍተኛ ባለስልጣናቱ በተገኙበት ወታደራዊ ትርኢት አስተያይቷል። ህወሓት በትናንትናው ዕለት በላይ ላይ ቆራሮ ወረዳ የተሰራ ሐውልትን ባስመረቀበት ወቅት ከፍተኛ አመራሮች ተገኝተዋል። ደብረጽዮን ገብረ ሚካኤልና አማኑኤል አሰፋን በመድረኩ ላይ ንግግር አድርገዋል። በቦታው ከተሰራው የሐውልት ምረቃት ጎን ለጎን ሐውልቱ በተመረቀበት ቦታ አካባቢ እነ ደብረጽዮን የኮማንዶ ወታደራዊ ትርኢት አሳይተዋል። ይህ የኮማንዶ ወታደራዊ ትርኢት ህወሓትና ብልጽግና ከ2013 ጥቅምት 4 በፊት ወደ ነበራቸው ግንኙነት እየተመለሱ መሆናቸው የሚጠቁሙ ነው ተብሏል። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላምን ተመኘን። ጤና ይስጥልን።